ሁለተኛው ኢህዴን በጎጃም ላይ ተፈጥሯል። ከዛሬ ጀምሮ ማወቅ ያለባችሁ የነዘመነ ሰነድ ከህዋት የመነጨ ነው። የነዘመነ አደረጃጀት ከህዋት የመነጨ ነው። የህዋት ክንፍ ሁለተኛው ኢህዴን በጎጃም ባንዳዎች በኩል እንደተመሰረተ እንደተፈጠረ ማወቅ አለባችሁ። ድሮ በነተፈራ ማሞና በነደመቀ ዘውዱ ነበር የመጣው። አሁን ደግሞ ሁለተኛው ኢህዴን ህወሓት በጎጃም ውስጥ ተፈጥሯል። የጎጃም ታላቅ ህዝብ ሊረዳና ሊያውቅ ይገባል፣ ፋኖ ጭምር። ቅድም እንደነገርኳችሁ ወልቃይትንና ራያን በሪፈረንደም እናስመልሳለን ብሎ የመጡት እነዘመነ የትግሬዎች አካሄድ ነው። ምክንያቱም 99% ትግሬ ሰፍሮበት እንዴት በሪፈረንደም ብለህ ትመልሰዋለህ? ወልቃይትና ራያ ትግሬ ሰፍሮ ደመቀ ዘውዱ ሲያሰፍር ከርሞ፣ ሳምሪ ሲያሰፍር ከርሞ፣ ሳምሪ ተመልሶ መታወቂያ እየሰጠው ሲሰፍር ከርሞ፣ መንግስት ሲያሰፍር ከርሞ፣ በፕሪቶሪያው ስምምነት አብይ ራሱ አስፍሮ ብሏል። የትኛው አማራ ነው ገለው ጨርሰውታል፣ ቀብረውታል፣ አሰድደውታል? ውጭ ሀገር ያለ የትኛው አማራ ነው ሪፈረንደም ብሎ መታወቂያ ይዞ ወልቃይትና ራያ የሚወሰነው? የማይሆን ነገር እኮ ነው። ስለዚህ ወልቃይት ብያችሁ ነበር፣ አይመለስም። በጦርነት ልንመልሰው አንችልም ብያለሁ። አሁንም ያ ነው። አሁን እኔ ይገርመኛል። ወልቃይት ብረሳሽ ቀኝ ተርሳኝ ለምን አይቆረጥም? ወልቃይት ምን አገባል? ወልቃይት ነው እንዴ? እዛት አወር ፕሮብለም። የአማራ ችግር ወልቃይት ነው፣ ራያ ነው፣ መተከል ነው፣ ደራ ነው። የአማራ ችግር እኮ የህልውና ችግር ነው። የአማራ ችግር እኮ የመቀጠል ያለ መቀጠል ነው። የአማራ ችግር እኮ በሀገሩ ላይ ተከብሮ የመኖር ያለ መኖር። ወልቃይት ብረሳሽ ቀኝ ተርሳኝ፣ ቀኝን መርሳት ሳይሆን ቀኝን ሊቆርጥል ይችላል አልኩ። አማራ ምን አባት ካገባ ጎጃሜ ወደምትዋጋ ጎንደሬው መዋጋት የለባችሁም ብዬ ነበር። ለዚህ ክፍለ ዘመን ያክል ወልቃይት አማራ እንኳን ሊያርሰው ጎንደሬው አርሶት አያውቅም። በደርግም ኦሮሞ ነው የሚያርሰው፣ በኃይለ ሥላሴ ባለጸጋዎች ናቸው። ትግሬም 28 ዓመት የሚያርሰው ነው ኤርትራና ትግሬ። አሁንም አብይ አህመድና ትግሬዎች ናቸው ያዙት። ማንም አርሶት አያውቅም። ወይ ደግሞ አንዳንድ የአማራ ባላት ለህዝቡ የሆነ አይደለም ነው። የጎጃም ፋኖች ቅድም ጥያቄ አንስቼ ነበር፣ ረስቼዋለሁ። ለካ እነ ዘመነ ካሴ ይሄን ከምታጨረብሩ እስቲ ጎጃም ተርቧል፣ ብር ሸለቆን እስኪ ሄዳችሁ ተኩሳችሁ እነ ዝናቡ አሳዩ። አይዙትም፣ አይፈቀድም። ብር ሸለቆ ላይ የሚተኩስ ጎጃሜ በ4 ሰዓት ውስጥ ትግሬ ያጠፋዋል። አይሄድም። እነ ዘመነ አይፈቅዱም። እነ ጌታቸው አሰፋ አይፈቅዱማ። የነሱ እርሻ ነዋ። ምንድን ነበር ደግሞ አንድ ስሙ አይገባኝም። አንድ እርሻ ልማት አለ ብርጅስቶን፣ ሊባኖስ ዮሐንስ እንደ ድመት ተጥሎ ያደገበት ምንድን ነበር? አንድ እርሻ ልማት አዩ ምንድን ነው ለመሆኑ? አዩ የአማራ ስም ነው? አዩ እርሻ ልማት የሚባለውን እስቲ እነ ዘመነ ካሴ አንስተው ያውቃሉ? ጎጃሜ ስለ ወልቃይት ከምታስብ አንተ ውሸታም፣ እስቲ መተከልን አስመልስ፣ ቤንሻንጉልን አስመልስ። እስኪ ሲወለጋን ተሻገር የድሮ ጥንትን ስርስትን ዘመነ ካሴ ተኩሰስ። አጭበርባሪ ዘመነ ካሴ እንኳን ወለጋና ቤንሻንጉል ልትሻገር መተከል፣ እዚሁ ጎጃም ውስጥ ያለውን ብር ሸለቆ፣ እዚህ ጎጃም ውስጥ ያለውን አዩ እርሻ ልማትን ማስመለስ አይችልም የጎጃም ፋኖ ነው። ስለዚህ ዲስኩርን አትንፋ፣ ተበትናል። ባይዘው ሞጣ ለወያኔ እየሰራ ነው ይላል። አየው የወያኔ እርሻ ልማት ቀማ እያልኩት ሞጣ ለወያኔ ይሰራል ይላል። ወያኔ ወደ 4 ኪሎ ይዛ አትሂድ እያልኩ ለወያኔ ይሰራል ነው ይላል። አየው አታላዩ። እነዚህ አማራዎች አይደሉም፣ ራሱ ትግሬዎች ናቸው። ማታለላቸው ነው። ሞጣ ለወያኔ እየሰራ ነው። እንኳን እሱን ትግርኛ ተናጋሪ እየሰለላችሁ ስለሆነ ከአማራ ክልል አስወጡ ብያለሁ። ሳል ማለት እነ ዘመነ ካሴ ህዋት ናቸው። ህዋትም ይሄን ነው እኮ የሚለው። ገዱ አንዳርጋቸው ይሄን ያለው፣ ዘመነ ካሴም ዛሬ ይሄን ያለው፣ ምሬ ወዳጆ ይሄን ያለው፣ ባየቀና ይሄን ያለው።
ደሳለኝ የነ ያለው ብሎክ አርጉ፣ ብሪጅስቶን ብሎክ አርጓቸው። ጎንደርን አልፈው ወደ ጎጃም ትግሬዎች የዘመቱበት ምክንያት ምን ይመስላችኋል? ጎጃምን በንጉሳቸው ጊዜ 2 ጊዜ መጨፍጨፋቸው ረስታችሁት ይመስላል? ሞጣ ቀራንዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የተባለውን ግጥም ረስተውት እንዳይመስላችሁ። ጥቁር ሻሽ በዚህ ሐዘን ጊዜ የለበሰው ጎጃሜ እስካሁን እየላጨ ጸጉሩ መልበሱ ረስቶት እንዳይመስላችሁ። ዛሬ ጎንደሩ ስለማይቀበላቸው የድንበር ግጭት ስላለበት የወልቃይት ራያ ቆይ ችግር ስላለ አማራ በተለይ ወልቃይት ችግር ስላለ ጎንደርን አልፈው ከነዘመነ ካሴ ጋር የሚሞዳሞዱ ጎጃሜ ባለፈውም ህዋት ሲመጣ አልተመታም በህዋት። ለዚህ ነበር ልቀቁት ጎንደሬዎችና ወሎዮች ያልኳቸው። ጎጃምንም ትንሽ ቢጨረግደው ኑሮ ትንሽ ቢያጭደው ኑሮ እንደ ሸዋና እንደ ወሎና ጎንደር ይቆራረጡ ነበረ ጎጃሚዎች። ዛሬ ጎጃሚዎች ከትግሬ ጋር ያልተቆራረጡት ቂጣቸውን እንደ ከፊል ጎንደሬ ከፊል ሸዋና ሙሉ ወሎ ስላላዋደሟቸው ነው። ይሄን ጎጃሜ ይሄን ቅሰናም ቂጡን ቢለምጥለት ኖሮ በጥይት አንገቱን ጭንቅላቱን እንደ ወሎዬ ቢበት ነው ኖሮ ይቆራረጥና እንኳን ዘመነ ካሴ የሚባል አስረስ ማረዳምቴ ማረሸት የሚባል ሌባ የመንደር አውደልዳይ ከህዋት ጋር ሰራለው ብሎ ኤርትራና ሱዳን ጫፍ ድረስ ሂዶ አይደረደርም ነበር። እንኳን ያን ሊያረግ ትናንትና አይታቸዋል። 11 ተሳቢ ጤፍ አይልክም ነበር ጎጃሜ። ትግሬ ገብቶ ዘሎ ጎንደሮች ተሳስታቸዋል። ደቡብ ጎንደር ብትለቁት በጭና ሲመጡ ጎጃሜን እንደመጡ ያጭዱት ነበር ትግሬዎች። ዛሬ ተቆራርጠን ነበር፣ ሁላችንም አንድ ላይ እንታገል ነበር። ዛሬ ጎጃሜ የነዘመን አደረጃጀት አትንኩ ከፈለገው ጋር እንሰራለን የሚሉን ትግሬዎች አልፈው መጥተው ስላልጨፈጨፏቸው ነው። ጎንደር ደግሞ በወልቃይት ምክንያት በመተማ ምክንያት ችግር ስላለ ስለምሽ ስለማይላቸው ዘለው ከነዘመነ ጋር ከመለመሏቸው ከድሮ ምልምል ካድሬዎቻቸው ጋር እየሰሩ ያሉት ከነ ማርሸት ጋር እየሰሩ ያሉት ከነ አስረስ ማረዳምጤ ጋር እየሰሩ ያሉት በዚህ ምክንያት ነው። ፖለቲካው ይሄ ነው። እኔ ጎጃም አማራ ነኝ፣ ባናትህ ልትዘቀዘቅ ትችላለህ። ዘመነ ካሴ በለው ሀብታም ነኝ ምናምን ምትል ባናትህ ተዘቅዝቀህ እንዳርጋው በዳሶ 2 እግርን ልትመታ ትችላለህ። የጎጃም ሀብታም አስረግጬ እየነገርኩ ነው። የጎጃም ፋኖ መሪ ነኝ የምትል ባናትህ ተዘቅዝቀህ ነው የምልኩ እንዳርጋው በዳሶ እግር ልትመታ ትችላለህ። አንሰማህም። እኔ ጎጃም አማራ ነኝ። እንደዚህ ዘግዝቄ ነው የምበትነው። እበትናለሁ። ታያላችሁ። ሳምንት አይፈጅብኝም። ሳፈርስ ድርጅት አማራ ብቻ ያሸንፋል። አማራ ብቻ ወደ 4 ኪሎ ይገሰግሳል። የምን አባት ካጋሜ ተሸክሞ መምጣት። እናንተ ሌቦች ጎንደርን አልፈው እዚያ ጋር የመጡ እኮ ጎንደርን ቢስ ስለሚላቸው። ወሎስ በማን የተታለለው? በፍየል ጠባቂ ተጠርዞ በመጣው ያረቄ ነጋዴ። ዛሬ ያላቅሙ አንድ አርሶ አደር ማአት ቤት አለ፣ ማአት መኪና አለ። አሁን ደግሞ የሰበሰበው ገንዘብ እንደዚህ ነው። 70 ሚሊዮን ብር ሲሰጡት ያገው ሸንጎች ምሬ ወዳጆ ዘሩ ይጠናና ይምጣልን። ዘመነ ካሴ እናቱ እማሆይ መጠናት አለባቸው። እኔ ወዳቸዋለሁ። አንድ የአማራ እናት ሊሆኑ ይችላሉ። አገውም ቢሆን ወዳቸዋለሁ። ግን ዘሩ ይጠና። የተመለመለበትን ምክንያት ማወቅ አለብን። ድሮም ጀምሮ የመለመሉት 2 ዘር ሲኖር ነው። ትግሬ የሚመለምል 2 ዘር ሲሆን ነው። ቢመለምልም ከዞን አታልፍም። ለምን? አማራ ስለሆንክ ትነቃበታለህ። አይቀበልም። ወይ ያጠፋል፣ ወይ ያባራል፣ ወይ ይቀንሳል። ዘመነ ግን ቀጥሏል እያታለለ እስካሁን ድረስ የትም የማናውቀው ግንቦት 7 ሲያንዘርጥ ነበር። ኦሞላ ወገደለ እያለ መጣን እያለ ካበበለው ጋር ዶላር ሲሰበስብ ነበር። ዛሬ አማራ መሪ ሆኖ ዘመነ ካሴ መጣ። እነ ሉል ታፈረ ትግሬዎች የመለመሉት እነ ጌታቸው አሰፋ የመለመሉት ሰውዬ ኤርትራ ሄዶ ግንቦት 7 ተሰልሎ የአማራ ልጆችን ያስመታው ማለት ነው። እኔ አይደለም ያልኩ፣ ስንታየው ታከለ የሰፈሩ ልጅ ነው ያጋለጠው። በመትረየስ አጅቦ ሰው እንዲገደል ያደርግ ነበር ብሏል ዘመነ ካሴ። ይሄ ሰው ህዋት ነው። በምንም ታምር የአማራ መሪ ሊሆን አይችልም። እኔ ከድሮ ጀምሮ እቃወማለሁ፣ አሁን መቃወም ይቀጥላል። ጎጃሜ ባናት ተዘግዝቀህ አያ በለው ስትል ድሮን እየለቀቀብህ ነው። ምን አገባው ስለ ጎጃም እልቂት? ምን አገባው ስለ ገበሬው እልቂት? ምን ነው? ለምን ስልጣኑን አይለቅም? ዘመነስ ማን መረጠው? ለምሳሌ የነ ዘመነ አደረጃጀት አስመራጮች ማን? የመላው አማራ ፋኖ መጀመሪያ አስመራጮችን መምረጥ እኮ
አስመራጮች እነማን ናቸው? ኮሚቴ ሰብሳቢዎች እነማን ናቸው? ተመልከቱ። መጀመሪያ መላው ፋኖ ነው፣ የአማራ ህዝብ ነው መነጋገር ያለበት። አስመራጮች እነማን ናቸው? ይታወቃሉ። መራጮች እነማን ናቸው? ይታወቃሉ። በገንዘብ የገዟቸው ናቸው የአማራ ሀብታሞች ከነዘመነ ጋር ሆነው ከሁሉም ከምንም እነሱን አቃጣሪዎች ያመጡና 9 ሰዎች ነው መሰረት ነው መጡ። አይሆንም። እንኳን ሌላ ይሄ አይደለም አመሰራረቱ። ህወሓትና ሻዕቢያ ሱዳን አደራዳሪ ሆነ። ለምንድን ነው? የህወሓት ፋኖ እየተቋቋመ ስለሆነ ነው። ፋኖ ቢቋቋምስ አስመራና ሱዳን ጫፍ ለምን እንሄዳለን? ለምንድን ነው ደጋ ዳሞት ላይ ያለው ነው? ለምንድን ነው ደቡብ ጎንደር ጀግናው አገር ላይ ያለው ነው? የአማራ ግዛት ላይ ለምንድን ነው የቤት አማራ ግዛት ላይ ያለው ነው? ድርድሩ አብይ እነዚህ በጌታቸው አሰፋ በትግሬዎች በኤርትራውያን የተገዙ የፋኖ መሪ ስላሉ ነው። ስለ ህዝቡ ተነግራሉ። ቀድሞ ስለ ፋኖች ለዋና ለታች ይላሉ መሪዎች ሁሉ ተነግሯል። የለም። ስለዚህ ዛሬኛ ብቻ አይደለም ተቃውሞ ተነስቷል። ብሪጅስቶን ወደ መስመሩ ወይ ደግሞ ቅድም የላኩላችሁ ቪዲዮ ያንን ኮሎኔል ነው ምናምን ጀግና ሰው የኛ ሐሳብ ብቻ እንዳልሆነ የፋኖ መሪዎች እንደተቃወሟቸው እነዘመነና የነ ንምረን አደረጃጀት የነ ባየቀናውን የነ ደሳሌ ነው ማንም የሚባለው አደረጃጀትን መቃወማቸውን እስኪ ጻፉልኝ። እሱ ሰርኬነሽ ማሰማት የምችው ወይስ ብሪጅስቶን? የላኩላችሁ ቪዲዮ የአማራ ፋኖ ጀግና ማዕረግ ያለው ዘመነ ካሴ እኔ እንደውም ይቅርታ አድርጉልኝና ሁለተኛው ከአብይ አህመድ ለይቻል አይሆን ያለ በውስጣቸው ራሱ የፋኖ መሪዎች ተቃውሞን በስልክ የተጠለፈን ኢንሳ የጠለፈውን አካሄድ ኢንሳ የሚጠልፈው ለራሱ ነው። ህወሓት እየመጣች ስለሆነ የአማራ ፋኖ ስልክ ይታወቃል ብያቸዋለሁ። ሳፋሪኮም ያስክ ቴሌኮም ያስክ ይታወቃል። የተቀረጸውን እስኪ ጻፉ። ብሪጅስቶን ማሰማት ትችያለሽ ወይስ ሰርኬ ማሰማት ትችያለሽ? ጻፉልኛ። አንዳችሁ ላስገባ። ህዝቡ የኛ ሐሳብ ብቻ እንዳልሆነ እንዲያውቅ፣ አማራው ምን እየተሰራ እንደሆነ እንዲያውቅ። ክልሉን የዋደመው ትግሬ ነው ኤርትራዊ ነው ስላችሁ አታውቁም? ከክልሉ በክልላችን ላይ ጦርነቱ እንዲካሄድ የተደረገው አማራ እንዲከስር ነው፣ ክፍለ ኢኮኖሚ እንዲሞት ነው። 11 ቢሊዮን ዶላር እኮ ተጠየቀ። እኛ ይሄን ቀድመን ተናግረናል። እንደሚከስር አማራ እንደሚሞት ህፃናት እንደሚያልቁ ጦርነቱ ወደ ኦሮሚያ ክልል ይውጣ ያልነው እኮ ለዚህ ነው። እንዳይወጣ ያደረጉት አውቀው በነዘመነ ካሴ በኩል ትግሬ ዘመነ የአማራ ህዝብ አጥፊ ነው ማለት ወንጀለኛ ነው። ምሬ ወዳጁ ነፃ መንግስት ቢመሰረት እነዚህ እኮ በዚያ ሁሉ አማራ እልቂት ተጠያቂ ናቸው። ጦርነቱን በአማራ ክልል ብቻ አድርገው ልክ እንደ ትግሬዎች እኮ ስማርት ናቸው። ጦርነቱን በአማራ ክልል ነው ያደረጉት። የወደመው አማራ ነው። አሁንም ፋኖ ከታች ያለው ባለማወቅ እየተዋጋ ያገው ፋኖች ደግሞ ይሄን መምሪያ ኃላፊ በለው ብልጽግና ነው ብአዴን ነው እያሉ ህወሓት ነው እያሉ አውቀው ሲመቱ ነበር። ይሄን ያደረገበት ትግሬዎች ናቸው። ስማርት ነው ማለት ነው። ጥፍራም አጋሜ ከሰሜን የመጣ ያልተማረ ድልብ 3ኛ ክፍል ያልደረሰ አጋሜ ጌታቸው አሰፋ እንደዚህ ሲጫወትብን አዝናለሁ። ተማርኩ ያለው አማራ በዚህ ደረጃ እንዴት አይነቃም? ኦኬ መላክ አልቻላችሁም። አንዴ ጠብቁ።